Yo, what's good everybody? It's your boy Sammy Sanford. ተመልሻለሁ guys. Hey, guess what guys? ዛሬ የድሮ ትውስታችንን ናክ የሚያደርግ ሙዚቃ ይዤላችሁ መጥቻለሁ። ሁላችሁም ተምኔሉን አይታችሁ ያወቃችሁ ሰዎች በደንብ ሙዚቃ ታዳምጡ ነበር ግን ያላወቃችሁ ሰዎች አዝናለሁ ሙሉ ቪዲዮ ማየት አለባችሁ ለነገሩ ትንሽ ሲጀመር ገና ታውቁታላችሁ ላይ ገና ክላሲካል ድን ሲል የምር የምታውቁት ሙዚቃ ነውና እስኪ ወደ ኋላ ተመልሰን ለምን አንዳንድ ሙዚቃዎችን አናስታውስም በሚል ተርካሻ ምክንያት የተነሳሳ ነው ይህንን ቪዲዮ መሰራው ለማንኛውም ግን ላይክ አርጋችኋል ኮሜንት አርጋችኋል አረ ሰብስክራይብ የለም ይታያል ቪዲዮቼ መቶዎችን ቢሆን ይታያሉ ግን ኮሜንት ላይክ ሼር ሰብስክራይብ ያንሳል በተለይ ሰብስክራይብ ያንሳል ባካችሁ ሰብስክራይብ እናድርግ ብዙ ወሬ አላምሳባችሁ አላስገድዳችሁ አላስጨንቃችሁ ምናምን ግን እንዳልኩት ነው ዛሬ ከባድ ትውስታ ነው ይዤባችሁ የመጣሁት ወደ ቪዲዮ እንግባ ገና ሲጀምር ታውቁታላችሁ ይያል ሌላ ለማናየ ደሞ ታውቃላችሁ የኔንሽ አዲስ አበባ ሽርነው በጫማ እኛም ሀገራችን እኛም ጎንዛችን ሽርነው በእግራችን ጠጠሩ ቢወጋኝ በረባሳች ምን ብያችኋለሁ ገና ሲጀምር ታውቁታላችሁ ግን ምን አህዶቻችን ነን ይሄን ሙዚቃ አሁን ስንከፍተው ወይ ደግሞ የሆነ ቦታ ስናየው ስንሰማው እንጂ ላይክ በቃ ከጭንቅላታችን የጠፋ ይመስለኛል ግን ሙዚቃውን እንደሰማነው የምናውቀው አይነት ሙዚቃ ነው የምንወደው አይነት ሙዚቃ ነው በተለይ እንዴት ነው ትውስታችን አይደል ከጂስኛው ተወስ የታየን ፈርጂ ክራ ያረገው አይሰራው ጉድለን አሳበኝ ምስኪኑን ቁጫርኩ ያዋለ ውዝዋዜው ራስ ይሄ እንዴት ነው ያልተጠና ውሸት የሌለበት በቃ ትክክለኛ ይሄ እንዴት ነው በቃ ከስሜታቸው ነው የሚጨፍሩትና የሆነ በጣም ትውስታ አለብን ድሮ በተለይ ይሄ ያኔ ኢቲቪ እኛ ዲሽ ተጠቃሚዎች አለ ደግሞ በሌላ እንዳትወስዱ ዲሽ ተጠቃሚ ስል ላ ኢቲቪ ከዛ አዲስ ቲቪ ነበረ ምናምን አይደለ ሶ እነሱ ሁለቱ በቃ እነዚህ ዘፈኖች አሉ እኮ በጣም ትውስታችን የሆኑ ዘፈኖች በተደጋጋሚ የሚጋበዙ ዘፈኖች የድሮ ክሊፖች ላይ የሚሰሩ ሴቶች አይኖቻቸው በጣም ያምራል ሁሉም የሆነ እኮ እንትን ተብሎ ነው አይን ተመርጦ የሚመጣ ነው የሚመስለው የሁሉም አይን ማለት ነው በጣም ነው የሚያምር የኔነሽ እጣፈንታ ሆኖ ምድር ቢያስተያየኝ ኦኬ አያችሁ አሁን ሙዚክ ቪዲዮ እንደ አሁን ሳይሆን የመጣል መኪና ውስጥ ለመጀመሪያ ጊዜ ያያት ከሌላ ወንድ ጋር አይ ፍቅር በነገራችን ላይ እቺ ኮፍያው ማለት ነው ያደረጋ ኮፍያ ለልጁ መለያ እስከመሆን ድረስ ነው የደረሰችው በዛን ዘመን አሁንም ቢሆን እንትን ነው መለያው እስኪሆን ድረስ ነው በጣም ኮፍያው ራሱ ፌመስ ይሆነች የኔነሽ እጅነ ስጫንደፍ ገዳም ናቅማለኝ የኔነሽ ቤታችሁ በመጣ በተሞራሪያም ብዬ የኔነሽ እርቦኝ እኮ አይደለም ላይሽ ነው ክሬ አያችሁ የዘነ መስዋዕትነት ይከፈል ነበር በዛ ጊዜ የዘነት መስዋዕትነት ይከፈል በእንተ ማርያም ተብሎ ይኬር ነበር ቤታቸው ድረስ እሱ አለ that was fire ታጠር
በሽቦ ቤትሽ ከበርቴ ብትይ በዘርሽ ሁሉም በጉልበቷ ዳሪ ነዳይ ሎተሪ አዟሪ ጃለኝን አልፈራም ልቤ ከለሱ ካንቺ ነው ሆዴ ምኖር ዛሬ የማይበጅ ሰው አይቶ አይኔ ያላየው ልቤ ዛሬ ግን እኔ የምለው ይህ ሰውዬ ሌላ ዘፈን አለው? የምር የምታውቁ ሰዎች ካላችሁ ኮሜንት ላይ ንገሩኝ እስኪ። የምር አለው? እኔ ከዚህ ዘፈን ውጪ እኔ እንጃ ሰምቼም አላውቅም። የሱን ሙዚቃዎች ማለት ነው። ሊኖረው ይችላል ግን ያለ ማየት አጋጣሚ ሊሆን ይችላል። ግን ያየ ሰው ምናምን የሚያውቅ ሰው ካለ በእናታችሁ ኮሜንት ላይ ሪያክት አደርግበታለሁ። የምር የማይበጅ ሰው አይቶ አይኔ ያላየው ልቤ ዛሬ የማይበጅ ሰው አይቶ አይኔ ያላየው ልቤ ዛሬ እንደሱ ካራክተሩ ከሱ ይወሰድ። ሲተክዝ ሲፈዛ አብረን እንፈዛለን፣ ሲስቅ አብረን እንስቃለን። ጋይስ ምን ይመስላችኋል? ደካማ ፍቅር ነው የኔነሽ መውደዴን ልንገርሽ በግጥም በዜማ የኔነሽ በገሃድ አልቻልኩም ፈራሁኝ ቻይናማ አስጨበጨበ አጠገቧ ወንድ ቆሞ እሱ ፈኒ ሆኗል። እሷ ሳቀችለት ለሱ መሄዱላት እዚህ ያላት አይደለም ወንድምየው እየሄደ ነው የሸገሩ ልጅ እየሄደ ነው የኔነሽ ስለማላውቅበት ደሞ ቲሸርቱ ላይ የማንን እንዳደረገ አይታችሁታል። ቲሸርቱ ላይ የማን ምስል እንዳለ ጭራሽ የሱ ምስል ኖሮ ነው አንተ ሚስትን በአደባባይ የተቀማው። ወይኔ በላቸው ብሏል። የአዲስ ዳንኪራ የኔነሽ ነይና ላሳይሽ የአገሬን ጭፈራ ባይስብሽና ለባበሴ ባይጠራሽ አጭር ቁምጣይ ቶኝም በቅምጥል ያደግሽ የደሃ ዘመድ የሌለሽ ንጉሥም አሽከሩን ይወዳል ለፍቅር ዙፋን ይለቃል ክብሩን ወጉን ይረሳል። ዙፋኑን ያስለቀቃት የለብስ አይደለም ልጅቷ በመልክ አይደለም የመረጠችው ብቻ አሸንፈዋል። ብራቦ ለፍቅር ለእውነት ብሎ ቀን ያልፋል ትሩስም ተክሎ ለፍቅር ለእውነት ብሎ ቀን ያልፋል ትሩስም ተክሎ ለፍቅር ለእውነት ብሎ ቀን ያልፋል ትሩስም ተክሎ ክሊፑ ራሱ በጣም ኮስቲ ነገር ነው አይደለ? በዛን ዘመን የዘይነ ክሊፖችን መዳፈር ራሱ በጣም የሚያስደንቅ የሚያስጨበጭብ ስራ ነው ማለት። ማን ይዳፈራል? ማን ይሰራል? ኮስቱ በጣም ውድ ነው በዛን ዘመን። አሁን እንደውም ነገሮች ሆነ ማለት ኮምፒቲሽን እየበዛ ስለሆነ የፕሮዳክሽን የምን ወጪዎች አሁን ላይ እኮ ውድ አይደሉም ሳይሆን ያኔ ግን እንትኑ አይገኝም፣ ማክሰሱ አይገኝም። የሆነ የተወሰኑ ሰዎች ጋር ነው የሚገኘው። እነሱም ከፈለጉ ይሰሩላል፣ ተመቻቹ ደግሞ አይሰሩልን። አሁን ግን እኮ ምርጫም አለ። የፈለግን ቦታ ሄደን ራሳችንን ለመስራት እንችላለን። ቀላል ሆኗል። አራባት ናገባ ተባለ። ዳን ከዚህ በኋላ ያለው የኛ ጉዳይ ነው ብለውናል። ዘግተውታል። ምን አገባችሁ ከዚህ በኋላ ያለው ተብለናል። ብቻ ግን እንዴት ነው አልተመቻችሁም? ትንሽ ወደ ድሮ አልተመለስንም? እኔ የምር እጄ የልጅነት ጊዜዎቼ እንዳልኳችሁ ቅድም የሆነ ቲቪ ላይ አዲስ ቲቪ ላይ ምናምን ሲጋበዝ እንደነበረው የሱ አይነት ቫይብ ነው
አሁን ላይ ተሰማኝና 90s በቃ እኮ አንዳንዴ ድሮ ቀረበ የሚለው ነገር ባልስማማ 90s ላይ የተለቀቁ ሙዚቃዎች በቃ አሉ ሚሞሪዎች አሉና ኤሬዝ ዋሬዝ ለማንኛውም ይሄን ሙዚቃ አሬት ልናደርግ አንችልም ምክንያቱም አዲስ ሙዚቃ ስላልሆነ ሰሞኑን የወጣ ሙዚቃ ስለሆነ ግን በረምብ የልጅነት ጊዜያቶችን የሚያስታውሰኝ ሙዚቃ ነው ለማንኛውም እንደተመቻችሁ ተስፋ አደርጋለሁ እንደዚህ አይነት ቪዲዮ እንዲሰራ ከፈለጋችሁ ላይክ ኮሜንት ሼር ሰብስክራይብ አድርጉ ወዳችኋለሁ ቻው